አንፌር ልትል ትችላለህ። ከሄደሽ በኋላ ልታማት ትችላለህ። ወይኔ ወይኔ ብዙ ነገር አድርጎላት እንደዚህ ሆኑ እንደዛ ሆኑ ጥላው ምናምን ባር አንተም የምሬት ዘፈን የምትዘፍነውና የምታዝነው ለረጅም ጊዜ ከውስጥ የማይወጣ ቁስል የሚቀመጥብህ ማድረግህን እሷን እንደ መቆያ ጋራንት እያደረግህ እንደ ሊብሬ ማለት ነው። በቃ ሊብሬ አድርጋታል። በቃ ይሄን ነገር ፕሮቫይድ ካረኩላት አቆያታለሁ። ወሳብ ፋሚሊ እንዴት ቆያችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። እንግዲህ ዛሬ በአዲስ ፕሮግራም ተከስቻለሁ። እንግዲህ የዛሬው ርዕስ መነሻ የሆነኝ አንድ ፌመስ ቲክቶከር ሲያለቅስ አይቼ በጣም ተናድጄ ነው። እንዴት ያለቅሳል ወንድ ልጅ ምናምን ብዬ ዘራፍ ብዬ ነው የመጣሁት እና ያው ኑሮ ሊያጎሳቁል ይችላል፣ ግን በሴት ልጅ ምክንያት ማልቀስ ግን ትልቅ ሽንፈት ነው። ይሄ በእውነት የወንዶች ጉዳይ ሊከሰው የሚገባው ጉዳይ ነው እና እያለቀሳችሁ ያላችሁ ወንድሞቼ ካላችሁ እንግዲህ አዲስ የሆነ ምርጥ ፕሮግራም ይዤላችሁ ቀርብ ያለው እንግዲህ ተከታተሉን። በዚህ አጋጣሚም ፕሮግራም የምትመለከቱ ሴቶች ለወንድም እህቶቻችን የሚሆን ፕሮግራም ለሁላችሁም ነው። አክቹሊ ግን በዚህ ነገር እንድትማሩና እንድታስተውሉ ልቦና እንዲሰጣችሁ ጋብዛለሁ። ተው አታስለቅሱ ወንድሞቻችንን። ኦኬ እንግዲህ ሴቶች ሪሌሽንሺፕ ይጀምራሉ፣ ወንዶች ሪሌሽንሺፕ ይኖራቸዋል። በዚህ ሮማንቲክ የሆኑ ሪሌሽንሺፓቸው ውስጥ መልካም የሆኑና ባዳ ሲሆኑ ወንዶች አሉ። መልካም የሆኑ ወንዶች ብዙ ጊዜ ፈጣሪን የሚፈሩ ለሴት ልጅ ሁሉ ነገር ፕሮቫይድ የሚያደርጉ የሚንከባከቡ፣ ታይማቸውን፣ ገንዘባቸውን፣ ጊዜያቸውን ኢሞሽናል ዲቮሽን አድርገው ኮንቲኒስሊ ኮንሲስተንት ሆኖ ሴት ፍቅረኞቻችን የሚይዙ ወይም በትዳር ውስጥ ያሉ ወንዶች ይህን ነገር የሚያደርጉ ወንዶች አሉ። ግን አሁን ላይ እየተመለከትን ያለው እንደነዚህ አይነት ወንዶች በቺተሮች ዲዘርቭ በማይገባ አይነት ወንዶች በምንላቸው አይነት ወንዶች ትንሽ ሰጥተው ብዙ የሚቀበሉ አይነት ወንዶች ደምፕ ሲደረጉ ወይም ሪጀክት ሲደረጉ ወይም ጥሏቸው ሲሄዱ እናያለን። እና ይሄ ለምንድን ነው? ምን ሆና ነው ይህን ነገር የምታደርጉ? ሁሉ ነገር አሟልቶላት ሁሉ ነገር ሰጥቶላት በጣም መልካም ነው። ብዙ አይነት ሴቶች የሚፈልጉት አይነት ወንድ ነው። እንዴት እንደዚህ አድርጋ ጥላው ትሄዳለች የሚል ያው ክሶች ይኖራሉ። እና ብዙ ሰዎችንም የሚገርመው ነገር ይሄ ነው። እና ለምንድን ነው ሳይኮሎጂካል አስፔክቱ ምንድን ነው? ያ ወንድ ምን አጥፍቶ ነው እቺ ሴት ወደ ሌላ ሴት እቺ ሴት የተደረገላትን ነገር ሳትቆጥር ቀርጣ ላይሆን ይችላል። ዲስሪስፔክትም አድርጋው ላይሆን ይችላል። ወይም መጥፎ ሰውም ሆና ላይሆን ይችላል። ግሬትፉል ልትሆን ትችላለች። ስለተደረገላት ነገር ስለሚደረግላት ነገር አመስጋኝም ልትሆን ትችላለች። በሚያደርግላት ነገር ደስተኛም እየሆነች አብረው ልትኖር ትችላለች። ግን ያ ነገር አይዘልቅም፣ እስከ ጊዜው ነው ሊሆን የሚችለው። ያ ምክንያቱ ለምንድን ነው ይህ ነገር የሚሆነው የሚለውን ነገር ብዙ ጊዜ ሳስተውልና ስመለከት ከኔ ላይፍ ባክግራውንድ ከሰዎችም ከማየው ከምመለከተው አንጻር ፐርስፔክቲቭ ነው ይሄን ነገር ከዚህ ቀጥሎ ያሉትን ነገሮች የምናገረው። እንዳልኳችሁ አንደኛ ሴቶች ብዙ ስትሰጥ ማለት ሴቶችን በሪሌሽንሺፕ ውስጥ ኪፕ የምታደርገው ብዙ ስለሰጠ ብዙ ስላደረግክ ሳይሆን ስሜትን መቆጣጠር የሚችል አይነት ሰው ስትሆን ብቻ ነው አብረው ሊቆዩ የሚችሉት። ይህ ማለት ምን ማለት ነው? ኢሞሽናል ስትሬንግዝ አለ ወይ? የተሰራህበት ማንነት ኢሞሽንህን ኮንትሮል የማድረግ ስሜትህን የመቆጣጠር ስሜትህን የመግዛት የራስን ስሜት ገዝተህ የእሷን ስሜት የመግዛት በአንተ ዙሪያ ስትሆን ራሷን እንድትረሳ ራሷን እንድታውቅ ደስተኛ እንድትሆን የሚያደርግ እና በቃ ግራ የምታጋባት አይነት ወንድ፣ ኮምፎርት ዞን ሁልጊዜ ኮምፎርተብል የማታረጋት አይነት ወንድ፣ ኦብሰስድ እንድትሆን በየቀኑ ስለአንተ እንድታስብ በየቀኑ ነገሮችን ከአንተ አንጻር እንድትመለከት ለአንተ ሞር ኢፈርት ሞር ኤነርጂ እንድታወጣ የምታደርግ አይነት ሜንታሊቲ ወይም ኢሞሽናል ስትሬንግዝ ሊኖር ይገባል። ያንን ኢሞሽናል ስትሬንግዝ ከሌለ ሀብታምን ብትሆን ሁሉን ነገር ማድረግ የሚችል አይነት ወንድ ብትሆን በጣም ቆንጆና ሁሉ ነገር የተስተካከለ ግብድዬም አይነት ወንድ ብትሆን ላሽ ትባላለህ። ምክንያቱም እነዚህ ነገሮች ስለሌሉ ማለት ነው። እና ኢሞሽናል ስትሬንግዝ ሊኖር ይገባል። ምንድነው ኢሞሽናል ስትሬንግዝ ስንል? ሊዲንግ ፓወር፣ ሪሌሽንሺፑን የመምራት ሪሌሽንሺፑን ኮንትሮል የማድረግ ፓወር። ምንድነው ኮንትሮል ማድረግ ማለት? ወዴት እንደምትሄዱ ኮንትሮል ማድረግ ማለት ነው። ወዴት እንደምትሄዱ ማለት ሳይሆን ሪሌሽንሺፑ ምን ስቴጅ ላይ ነው ያለ ነው፣ ወዴት ነው እችን ሴት ላስቀጥላት የምችለው፣ በምን አይነት መልኩ ነው ከእሷ ጋር ሊሆን የምችለው። ችግሮች ሲፈጠሩ በሪሌሽንሺፕ ውስጥ ለምሳሌ ትንንሽ ግጭቶች ቢኖሩ እነዛን ትንንሽ ግጭቶች በምን አይነት መልኩ ነው እነዛን ችግሮች መፈታቸው። ለምሳሌ ሪሌሽንሺፕ ውስጥ በሆነ አጋጣሚ
ያው ይቅርታ የማያሰጥ ነገር ወይም የማያለማምጥ አይነት ድርጊት ሰርተህ ወይም ጥፋት አጥፍተህ ወይም ሳታጠፋ ሊሆን ይችላል፣ ወይም ስታኮርፍህ ወይም ለወሬ ዝግጁ ካልሆነች ወይም በኖርማል ጊዜያችሁ አብራችሁ በምታሳልፉበት ጊዜ እነዛን ነገሮች ካላሳየች ምን ሆነሽ ነው? ችግር ምንድን ነው? ያጠፋሁት ነገር ምንድን ነው? ያጠፋሁት ነገር ባታጠፋም እንኳ ያጠፋሁት ነገር ካለ ይቅርታ አድርጊልኝ ብለህ እንደነዚህ አይነት ነገሮችን ማድረግ ኦቨር መለማመጥ ማለት ነው። ሳታጠፋም ራስን እንደ ጥፋተኛነት ስሜት እንድትቆጥር ታደርጋለች ወይም ያንን ስሜት እንዲሰማ ትደረጋለህ እና ያንን ነገር ሁሌ ሪፒቴቲቭሊ የምታረግ ከሆነ እና በሌላ አቅጣጫ ደግሞ ሌላ ወንድ የምታወራ ከሆነ ጀስት ሲናሪዮ ነው። በአጋጣሚ ሌላ ወንድ የምታወራ አይነት ከሆነ እና እዚህ ጋር ያላገኘችውን እዛኛው ጋር ያለው ወንድ ለእሷ ስሜት ቦታ የማይሰጥ ከሆነ አንተ እዚህ ጋር የምታደርጋቸው ሚስቴኮች እዛ ጋር ያ ሰው የማያደርግ አይነት ከሆነ ድሪፍት ወደ ሌላ የማትሄድበት ምንም ምክንያት የለም። ቅድም እንዳልኳችሁ ሴቶች ስላደረክላቸው ነገር አይደለም ቦታ የሚሰጡት። የፈለገውን በዓለም ላይ የፈለገውን ነገር አድርግላት። እነ ጄፍ ቤዞ እነ ኢለን መስክ በዓለማችን ላይ በጣም ሚሊዮነር ቢሊዮነር የሚባሉ ሰዎች ሚስቶቻቸውን ከመሄድ አላስቆሙም። ኢቨን ዞ ዜይ አር ሰክሰስፉል ብዙ ሴቶች ይፈልጓቸዋል። ሀብታሞች ናቸው፣ ሁሉም ነገር ፕሮቫይድ ማድረግ ይችላሉ። ግን ሚስቶቻቸውን ኪፕ ማድረግ አልቻሉም። ለምንድን ነው? ኢሞሽናል አስፔክት ወይም የውመን ሳይኮሎጂ አንደርስታንድ ማድረግ ስለሚያስፈልግ ነው። ብዙ ስለሰጠ አብራት ቆይም፣ ብዙ ስለተንከባከብ አብራት ቆይም። እዚህ ጋር ኢሞሽናል ስትሪንግስ ሊኖርህ ይገባል። በትንሽ በትልቁ አለመለማመጥ፣ በትንሽ በትልቁ ይቅርታ አለመጠየቅ፣ ሴት ባውንደሪ ሊኖር ይገባል። ሴት ባውንደሪ ስለ እስከምን ድረስ ነው እቺን ሴት ሃንድል ላደርግ የሚችለው ኢሞሽናሊ ኦቨር አናት ላይ እስክትወጣ ድረስ የምትለማመጥ አይነት ከሆነ፣ በትንሽ በትልቁ የምትጋጭ አይነት ከሆነ፣ ቶሎ ኢሞሽናል የምትሆን ከሆነ፣ አሹራንስ የምትፈልግ ከሆነ ለምንድን ነው ጊዜ ማሰጪኝ? ለምንድን ነው ቦታ ማሰጪኝ? እኔ እንደዚህ እያደረግኩኝ አንቺ ለምንድን ነው እንደዚህ የማታደርጊው? እንደነዚህ አይነት ነገሮች የሴት ኢነርጂ ናቸው። ሲጀመር ወንድ ልጅ እንደዚህ አይጠይቅም። ለምንድን ነው እንደዚህ ሆነው? ለምንድን ሜጀር ሪሌሽንሺፑን ሊለያይ የሚችል ብሬክአፕ ሊፈጥር የሚችል ነገር ሲሆን ብቻ ነው ሲሪየስሊ ቁጭ ብለህ በጠረጴዛ ዙሪያ ዳይሬክሽንን የምትወስነው። ወይ አብረኑን ይህን ነገር አስተካክል ልትል የሚገባው ማለት ነው። ግን በተራ ነገር በትንሹም በትልቁም እነዚህ ነገሮች የምታደርግ ከሆነ እና በዙሪያ ሌላ አይነት ስትሮንግ መስኩሊን ኤነርጂ ያለው ወንድ ካለ እነዚህን ስህተቶችን የማያደርግ አይነት ወንድ ካለ ኢቭን ሶ ያንተን ያህል ገንዘብና ሀብት ችሎታ የሴንስ ኦፍ ሂውመር ላይኖረው ይችላል። ግን ዲስ ኢዝ ሳይኮሎጂ ሺ ዊል ጎ ቱ አናዘር ፐርሰን እና ይህን ነገር ቢውልድ አፓርክ እነዚህ ነገሮች ስህተቶች አትስራ። ሁለተኛው የኃይል ሚዛን ወይም ፓወር ዳይናሚክስ ነው። በሪሌሽንሺፕ ውስጥ የትኛው ሪሌሽንሺፕ ውስጥ ማለት ነው 50-50 የሚባል ነገር የለም። ወይ አንዱ ይወዳል ሌላው ይወደዳል፣ ወይ አንዱ ይሰጣል ሌላው ይቀበላል። ያው ተቀራራቢነት ሊኖራቸው ይችላል፣ ግን ኤዘር አንዱ ሞር ይወዳል ኤዘር አንዱ ሞር ይወደዳል። ይሄ ያለው ፕሪንሲፕል ነው። በእንደዚህ አይነት ሲናሪዮ ወይም ዳይናሚክ ከሌለ ያ ሪሌሽንሺፕ ምናልባት ከእሷ ጋር ያለ ግንኙነት ካዥዋል የሆነ ወይም ፍሬንድ ዊዝ ቤኔፊት ወይም አብሮ ለመቆየት አይነት ሪሌሽንሺፕ ነው ሊሆን የሚችለው። ግን ሪል ፍቅረኛ ወይም ሪል ጓደኛ ከሆነችን አብራችሁ የሆናችሁ ካላችሁ ፓወር ዳይናሚክስ ኢዝ ዘ ሞስት ኢምፖርታንት ማለት ነው። ወይም በዴቲንግ ስቴጅ ላይ ያላችሁ ወንዶች ልትሆኑ ትችላላችሁ። ፓወር ዳይናሚክስ ምንድን ነው ስንል ማንነትህ ሁ ዩ አር። ሴቶች ማተር የሚያደርጋቸው ያለህ ነገር ሳይሆን በእሷ ጋር አብሰስቶን ምን አይነት ማንነት ነው ያለህ፣ ሁ ዩ አር ማን አንተ የሚለው ነገር ማተር ያደርጋል። ለራስህ ሰልፍ ሪስፔክት ካለ ራስህን የምታከብር ከሆነ የምትፈልገውን የምታክ ከሆነ እና የፓወር ዳይናሚክስን ፍሬምህን የምትጠብቅ አይነት ከሆነ በሪሌሽንሺፕ አብረ የመቆየትና እሷን የመግዛት ፓወር ይኖራል። ይሄን እንዴት ወስዷለሁ? አንድ ሲናሪዮ አለ። እባብና ኤግል አሉ። ጭልፊት ነው እንደሚባለው አብ እና እባብና ኤግል ዘሴም ፓወር የላቸውም። ላይክ እባብ ምድር ላይ ከሆነ ኤግል ማሸነፍ ይችላል። ኤግል ደግሞ እባብን ልታሸንፍ የምችለው ባላንሱን በማሳጣት ነው። እንዴት ነው የምታደርገው? ፎከስ ታደርጋለች፣ ትኩረት ትሰጣለች፣ ቀጥታ ተምዘግዝጋ እባቡን ትይዘዋለች። እባቡን ትይዘውና የሆነ ፓርቱ ላይ ምንድነው የምታደርገው? መሬት ላይ አይደለም የምትነቁረው፣ ሰማይ ላይ ተወስደውና ባላንሱን ታሳጠዋለች። ያን ባላንስ ሲያጣ ነው ሰውነቱ ላይ የተለያየ ዳሜጅ አድርጋ የምታሸንፈው ማለት ነው። አንኢማጂነብል እባብን ኤግል ሲያሸንፈው። ግን አባውት ፓወር ኤንድ ዳይናሚክስ ነው እና
ወደ ሰውኛ ሳመጣ ምን ለማለት ነው? ተደባደብ ወይም እንትን ማለት ሳይሆን ፓወር ዳይናሚክስ ሪሌሽንሺፑን ኮንትሮል ልታደርግ ይገባል፣ ሊድ ልታደርግ ይገባል። ምናልባት በእድሜ ልትበልጣት ትችላለህ። ብዙ ኤክስፒሪያንስ ሊኖሩ ይችላል። ብዙ ነገሮች አይተህ ሊሆን ይችላል። ስህተቶቿን እያየ ማለፍ ምናምን ሳይሆን ጀስት ማንሁድ በሆነ ወይ ራስህን ማስከበር ማለት ነው። በማንኛውም ሁኔታ መሄድ መቻል። ለምሳሌ ዲስሪስፔክት የምታደርግ ከሆነ ያንን ኢነርጂ ራሱ በኤርሊ ስቴጅ ኦፍ ሪሌሽንሺፕ ልታቂ ይገባል። እሷም ዲስሪስፔክት የምታደርግ አይነት ከሆነ በማንኛውም ሁኔታ እና አጋጣሚ ልትሄድ እንደምችል ቆራጥ እንደሆንክ የሆነ የተልፈሰፈስክ አይነት ወንድ ካልሆንክ ያንን ካራክተር ማንነት ካለህ ሴት ልጅ ደግሞ የምታፈቅረውን ሳይሆን ሪስፔክት የምታደርገውን ወንድ ለመርሳት እጅግ ጊዜ ይፈጅባታል። ምክንያቱም ፍቅር ኢሞሽን ይመጣል ይሄዳል። በፍቅረኛ ሚስትም ሆነ በትዳር ውስጥም እኮ ፍቅራችሁ ይቀዘቅዛል እኮ። አንድ ሳምንት አሪፍ ትሆናለች። ባዮሎጂካሊ በተለያዩ በሚመጡ ችግሮች ምክንያት አንድ ጊዜ ፍቅር ትሰጣለች፣ አንዴ ትቀዘቅዛለች፣ አንዴ በጣም አፌክሽን ትሆናለች፣ አንዴ ትወዳለች። ዚስ ኢዝ አባውት ላቭ። ግን ላቭ ዊዛውት ሪስፔክት ኢዝ ነቲንግ። ሪስፔክት ኢዝ ዘ ሞስት ኢምፖርታንት ቲንግ ማለት ነው። ሊኖር የሚገባው ሪስፔክት ነው። ሪስፔክትን እንዴት ነው እርን የምታደርገው? ራስን መጀመሪያ በማስከበር ነው። ኢፍ ዩ ዶንት ሪስፔክት ዩርሰልፍ ምን እንደምትፈልግ ማታ ከሆነ እስከምን ደረጃ ባውንደሪ እስከምን ድረስ ጥግ እስከ የትኛው ድረስ ነው እሷን ልትታገስ የሚችለው? እስከምን ድረስ ነው እሷን ሃንድ ልታደርግ የሚችለው የሚሉትን ነገሮች ባውንደሪ ከሌለ እና ከመጀመሪያው ያንን ባውንደሪ ካልሰጠሃት ትወጣባለች እና የፈለገችውን ነገር ታደርጋለች። እና አንድ ኢሞሽናሊ ሴት ልጅ ደግሞ ኮንትሮል ካደረገች ምን እንደምፈልግ ምን ማድረግ እንደማፈልግ ካወቀች ወይም ሙሉ ማንነትን ስትራክቸርን ካወቀች ሪፒቲቲቭሊ ጥፋት ስታጠፋ ቆይ ትሻሻላለች እያልክ ዝም የምትል ከሆነ በኩርፊያ ዝም የምትል ከሆነ ባይዘው ኩርፊያ ይዘባ ደስቲንጋስ ማኩረፍ የለብም። ሴት ናት ልታኮርፍ የሚገባው ብዬ ነው የማስበው። ወንድ ልጅ ግን ስታኮርፈም በትንሽ በትልቁ የሆነ መለማመድ ሳይሆን ቅድም እንዳልኳችሁ ሎጂካል ሆኖ ሪዝን አውት አድርጎ ነገሩን መመልከት ያስፈልገዋል። እና ፓወር ነው ሪሌሽንሺፑን ሊድ ማድረግ ያለብህ አንተ ነህ ማለት ነው። ኤኒ ታይም ደግሞ መሄድ እንደሚችል ዲስሪስፔክት ካረገች አይ ላቭ ዩ አይ ላይክ ዩ በት እዚህ ጋር የኔ ባውንደሪ ወይም የኔ ሊሚት ይሄ ነው። ይሄን ነገር ስላላደረግሽ ቢከብደኝም ልለይሽ ነው ካልካት ዛት ኢዝ ዘ ፖይንት። ምክንያቱም እዛ ጋር የሰጣት ባውንደሪ ወይም እስከዚህ ድረስ ዲስሪስፔክት ካደረገችኝ የሚለውን ባውንደሪ ከመጀመሪያውን ካስቀመጥክና ዘ አቢሊቲ ቱ ዎክ አዌይ የመሄድ ችሎታ በማንኛውም ሰዓት የመሄድ ችሎታና አቅሙ ካለ ፈጽሞ ልትለይ አይችልም። ወይም እንደዚህ አይነት ካራክተር ያለ አይነት ወንድ ከሆንክ በሪሌሽንሺፑ እቺ ሴት ለማንም ሌላ ሴት አሳልፍ አትሰጥም፣ እስከ መጨረሻው አብራ ትሆናለች። ሌላኛው ደግሞ ሞሜንተም ፕሪንሲፕል ነው። በህይወት ውስጥ ለውጥ ፈላጊ አይነት ወንድ ነው ወይስ ለውጥን የማትፈልግ አይነት ወንድ ነው? በህይወታቸው በጣም መለወጥን የሚፈልጉ ወንዶች በብዙ ሴቶች ይፈልጋሉ። ይህ ማለት ምንድን ነው? it is not how much money you make, it is how where you are going የት እየሄድክ እንዳለ የምታውቅ አይነት ፐርሰናሊቲ ካለ ወይም ወዴት መሄድን እንደምትፈልግ የምታውቅ አይነት ወንድ ከሆንክ ያው ድራይቭ ታረጋታለህ። ምክንያቱም በህይወት ውስጥ አምቢሽን የሌለው በህይወት ውስጥ ጎል የሌለ ሰው ማንም አብሮት ሊጓዝ አይችልም። መንዳት የማይችልን የታክሲ ሹፌር ውስጥ ገብተህ አንድ ላይ መጓዝ አትችልም አይደለም? ወይም ትረስት ስለማታደርገው ታክሲ ውስጥም ጭራሽ አገባ ካወቅክ ማለት ነው። መንዳት እንደማይችል ካወቅክ ማለት ነው። እና ካወቀችህ በጊዜ ሂደት ውስጥ ታያለች፣ ትመለከታለች እና ለህይወት ያለ አምቢሽን ለህይወት ያለ ፍላጎት እየተዳከመ ሲመጣ የትናንት ማንነት እኮ መልካም ሊሆን ይችላል፣ ግን ፓስት ኢዝ ፓስት። በዛሬው ማንነት ነው ቼጅ የምትደረገው ባይ ኤኒ ሚንስ ማለት ነው። እና ለህይወት ያለ አመለካከት ለወደፊት ያለ ራዕይ ወዴት እንደምትሄድ ማታ ከሆነ አምቢሽስ ካልሆንክ ለለውጥ የማትጥር አይነት ከሆንክ ለውጥን ወደሚፈልገው ወንድ ትሄዳለች ማለት ነው። ምክንያቱም this is how they make ሰልፍ ድሪቭን የሆነ ሁልጊዜ ለውጥን የሚፈልግ ህይወቱን መለወጥ የሚፈልግ ቤተሰቡን፣ ታሪኩን፣ ማንነቱን መለወጥ የሚፈልግ ራሱ ላይ ሁልጊዜ የሚሰራ ወንድ አትራክቲቭ ነው ባይ ኔቸር ማለት ነው። በሴትም ብቻ ሳይሆን ማለት ነው። እነዚህ ነገሮች በተቃራኒ ከሌሉ ለሌላ ወንድ አሳልፋ ትሰጣለች። ኢቨን ዘው ሁሉ ነገር እያደረግላት
አንፌር ልትል ትችላለህ። ከሄደች በኋላ ልታማት ትችላለህ። ወይኔ ብዙ ነገር አድርጎላት እንደዚህ ሆኑ እንደዛ ሆኑ ጥላው ሄደች አይገርምም ምናምን የሚባለው አንተም የምሬት ዘፈን የምትዘፍነውና የምታዝነው ለረጅም ጊዜ ከውስጥ የማይወጣ ቁስል የሚቀመጥብህ ማድረግህን እሷን እንደ መቆያ ጋራንት እያደረግህ እንደ ሊብሬ ማለት ነው። በቃ ሊብሬ አድርጋታል። በቃ ይሄን ነገር ፕሮቫይድ ካረኩላት አቆያታለሁ ምናምን። እንደዛ አይሰራም ብራዘር። እዚህ ጋር ያለውን ሳይኮሎጂካል አስፔክት ራስ ላይ ካልሰራ ኖ ማተር ሃው ዩ ሃቭ ዩ ካናት ኪፕ ሄር እና ሞመንተም ፕሪንሲፕል ለለውጥ የተጋ መሆን አለበት። ኢቭን ለውጥ ላይ ስትተጋ ሞር ፎከስ የሚሆነው ለውጡ ላይ ነው ከሷ በበለጠ እና ሁልጊዜም አቪለብል አትሆንም። ቱማች አቪለብል መሆን፣ ሁልጊዜ መገኘት፣ ኮምፎርት ዞን ሁልጊዜ መስጠት። ባይዘወይ ሁልጊዜ ለሴት ልጅ ኮምፎርት መስጠት በሪሌሽንሺፕ ውስጥ ጥሩ አይደለም። ምክንያቱም ሞር ኮምፎርት ከሰጠሃት ኮምፎርት ወደማይሰጣት ወንድ ድሪፍት የመሆን ቻንሷ ሀይ ነው። መቼም ከሰው ጋር ታወሪ አትገናኝ አትልም። ሶሻል ሰርክል አለና እዚህ ጋር ኮምፎርት የምሰጣት ከሆነ በሪሌሽንሺፕ ውስጥ ምንም አይነት ችግር እንደማይፈጠር አይነት ጋራንት የምሰጣት ከሆነ እንዴት ነው አንድ ሰው የሆነ ነገር አድርጎላችሁ ሁልጊዜ ያን ነገር የሚያደርግ አይነት ከሆነ ምንም ነገር እያስቀየማችሁትም እያስከፋችሁም ያን ነገር የሚያደርግ ከሆነ ለዛ ሰው ያላችሁ አመለካከት ዝቅተኛ የሆነ ፌር ቫሊዩ ዝቅ ይላል እና ያን ነገር የምታደርግ ሁልጊዜ ከሆነ ወደማያደርገው ድሪፍት መሄድ የሂውማን ሳይኮሎጂ ስለሆነ ማለት ነው። እና ሌላ ነው ደግሞ ሎያሊቲ ነው። ሎያሊቲ እንደ አትራክሽን ነው። አትራክሽን እና መስጠትን ለይተህ ማወቅ አለብህ። ሴት ልጅ በምን አይነት መንገድ ነው አትራክት ላደርጋት የሚችለው? ለምሳሌ በእኔ ላይፍ ኤክስፒሪየንስ ልውሰዳችሁና ትልቅ ሆቴል የሚወስዳትን አይነት ሴት በእኔ ሲናሪዮ ወይም በሪሌሽንሺፕ ውስጥ በህይወቴ ብታጋጥመኝ እና እዛ ጋ ያሉ ወንዶች ትልልቅ ነገሮች፣ ትልልቅ ቦታዎች፣ ፋንሲ ቦታዎች የሚወስዷት ምናምን ብዬ እንበልና እኔ ደግሞ በተቃራኒ ያው ሙስጠፋ ሻይ ቤት ወይም የመንደር ምግብ ቤት ውስጥ በወስዳት እዛ ጋር ማተር የሚያደርገው እዛ ምግብ ቤቱ ዝቅ ያለ ምግብ ቤት መውሰዱ ወይም ደረጃዋን ከፍ ዝቅ ማድረግ ሳይሆን እሷን ፓሽኔት የሚያደርገው እነዛን ነገሮች የምታደርግበት ሞሜንት እሷን በዙሪያ በቃ በአንተ ዙሪያ ፕሬዘንት እንድትሆን የምታደርግበት ኢነርጂ ወይም ቫይብ ሴንስ ኦፍ ሂውመር ነው እሷን ሊያስደስታት የሚችለው እና ሚሞሪ ሊሆናት የሚችለው። ለምሳሌ ትልቅ ሆቴል ወስዳት፣ ሸራተን ሆቴል ወስዳት፣ እኔ እኮ ይገርምሻል ብዙ ድርጅቶች አሉኝ እንደዚህ ነው አድርገው እና እኔ ሲሪየስ የሆነ ለትዳር ነው የምፈልግሽ እና ለቁም ነገር ነው የምፈልግሽ፣ እኔ እንደ ሌሎች አይነት ወንዶች አይደለሁም። ቫሊዴሽን ማለት ነው፣ ራስን ቫሊዴት ማድረግ እና ይገርምሻል እንደዚህ ሆኖ ምናምን ስለ ቢዝነስ ማውራት ስላለህ ነገር ኦቨር ቡስት ስታደርግ ብራዘር ሰፈር ውስጥ ቁጭ ብሎ ድንጋይ ላይ ቁጭ ብሎ ድንጋይ የሚያሞቅ ልጅ ልክ ከሱ አውርታ ልክ ስትሄድ ከንፈሯን የሚስም አይነት ወንድ ሊሆን ይችላል። ሰፈር ውስጥ ያለው ምንም የሌለው ወንድ ማለት ነው። እና በሴት ልጅ ሳይኮሎጂ ውስጥ ብዙ ስላለው ወይም ብዙ ኢነርጂ የሆነ ቡስት ያለ ሰውነት ስላማረ ውበት ቆንጆ ስለሆንኩ ምናምን አይደለም። ያንን ሳይኮሎጂካል አንደርስታንዲንግ ሊኖር ይገባል። እና አትራክሽን በመስጠት አይደለም ቢውልድ አፕ የሚደረገው። አትራክሽን ትንሽ ነገር በመስጠት ብዙ ነገር ማግኘት ፕሮዲውስ ማድረግ ነው። እና ሴት ልጅ በትንሹ ታስደስታታለህ። ብዙም በህይወት ውስጥ እንድትቆይ ማድረግ ትችላለህ። ብዙ ሰጥተህ አብራ ላትሆን ትችላለች። ትንሽ ሰጥተህ አብራ ልትሆን ትችላለች። እና እነዚህን ከላይ የጠቀስኳቸውን ሳይኮሎጂካል አስፔክቶች መመልከት ያስፈልጋል ማለት ነው። እና ቀረ የምትሉት ሀሳብ ካለ እንግዲህ ኮሜንት ሴክሽኑ ላይ አስቀምጡ። አውቃለሁ የመብረቅ ናዳ እንደሚወርድብኝ ከሴት እህቶቼ። እንግዲህ ምንም ማድረግ አይቻልም። ይህንም በተቃራኒ ወስዳችሁ በወንዶች መመልከት ትችላላችሁ። እና ስለነበረን ቆይታ አመሰግናለሁ። እንግዲህ ዳይሬክት ላይቭ የገባሁት ብዙም ዝግጅት ሳላደርግ ነው፣ ካለኝ ኤክስፒሪየንስ እና ፖቴንሻል አንጻር ነው ይሄን ያወራሁት። ምክንያቱም ስለተናደድኩና በወንዶች ጉዳይ ሊቀጣይ ይገባል ብዬ ለሌሎች ትምህርት ይሆናል ብዬ ስላሰብኩ ነው ይህን ፕሮግራም ያቀረብኩት። መልካም ጊዜ ይሆንላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሰፖርት ብታደርጉኝ እወዳለሁ። መልካም ጊዜ ይሆንላችሁ።